ሶደሬትዩ ስንመለስ ፍቅርን ፍለጋ ጣራ ማየት ብለን እናነሳለን። ኮሮናም ቢመጣ በኒኩለር አቶሚክ ቦምቦች ሂሮሺማና ናጋሳኪ ላይ ቢወረወሩም ፍቅር በየትኛውም ቦታ ላይ የሚኖር ተጓዳኝ ነገር ነው። ታዲያ በኮሮና ዘመን ፍቅርን ፍለጋ ጣራ የሚያዩቱንም እንመለከታለን። ሄሎ አዲስ አበባ በደውሉም አለን በትጽፉም አለን። የእናንተን ለእናንተ እናቀብላለን። ለእናንተ የደገስነው መረጃ መዝናኛ ከገበታው ተርፎ ተጨንቀናልኛ። ለአድማጮች እርካታ ሁሌም ክንደብርቱ ታከተኝ የማያውቅ ይሄ ነው ሪዞርቱ። ለፈለገን ሁሉ ሪዞርቶች ብሎ ምላሻችን ይኸው። ሄሎ አዲስ አበባ አዱ ገነት መሰይ ሪዞርት ለጤንነት በለተረቡ ሚያዝያ 14 የሳምንቱ አካፋይ ፕሮግራም በተወዳጁ ጣቢያ በምስራት ኤፍኤም 101.1 ላይ እንገኛለን። መረጃ መስጠታችንን በክፍል 2 የመሰይ ሪዞርት አካፋይ ሰዓት በኋላም እንቀጥላለን። አሁን በቀጥታ የምንተላለፈው ፍቅርን ፍለጋ ጣራ ማየት ብለን እንፈትሻለን። እውነት ግን ፍቅርን እንደ ዶሮ እኮ ሲጠጣ ወደ ታች ይተክልና ውሃውን ከያዘ በኋላ ወደ ላይ አንጋጦያል። ዶሮ ፍቅርን ፍለጋ ይሆን? ፍቅርን ፍለጋ ጣራ ማየት ትለናለች ዛይረን ሌዲ ለመሰይ ሪዞርት ቤተሰቦች ፈትሻ ደቁሳ አዘጋጅታ መጥና ወደ እናንተ ልታደርስ ዝግጅቷን አጠናቃለች። መስመሩን ላይረን ሌዲ እንለቃለን። አመሰግናለሁ መሰይ። የዚህ የኮሮና ቫይረስ ነገር ከሰዎች ያኗኗር ዘይቤ ጋር ብዙም የማይጣጣም ነውና ደግሞ ከመሞትም መሰንበት ይሻላልና በመንግስት የሚወጡ ውሳኔዎችን በሕክምና ባለሙያዎች የሚነገሩ የጥንቃቄ መልእክቶችን መተግበር የግድ ይላል። አንዳንድ ሀገራት እየተስፋፋ የመጣውን የበሽታ ስርጭት ለመከላከል ሲሉ እንቅስቃሴ ገደብ ሙሉ ለሙሉ መጣላቸው ይታወቃል በብዙ ሀገራት ላይና ይሄ ነገር ደግሞ ዞር ማለት እንግዲህ ባህሪያችን ይለያያል። አንዳንድ ሰዎች አንድ ቦታ ቁጭ ማለት የሚመቻቸው ወይ ደግሞ ዞር ማለትን የማይፈልጉ መንገድ ላይ ብትፈልግ መዝናኛ ቦታ ላይ ብትፈልግ የማታገኛቸው ሰዎች አሉ። ሌሎቹ ደግሞ እንደዚሁ የመውጣት አመል ያለባቸው በቃ ወይ መንገድ ላይ ወይ የሆነ መዝናኛ ቦታ ወይ አዲስ የሚመረቅ ግሮሰሪም ካለ የማይጠፉ ሰዎች አሉ። ወጥተው መዝናናት ወይ ደግሞ ወጥተው መታየት ከሰዎች ጋር የጋራ ጊዜ ማሳለፍ የሚፈልጉ ሰዎች አሉ። ለነሱ አሁን ይሄ ጊዜ ከባድ ነው መሰለኝ። ቤት ውስጥ ቁጭ በሉ ሲባል አንዳንዶች ለ14 ቀን አድርገው ያራዘሙ ከወር በላይ ይሄው የቤት ውስጥ የመቆየቱ ውሳኔ እየቀጠለ ነው ያለውና ብዙዎቹ በጣም ጭንቀት ውስጥ ይገባሉ። በተለይ ቴክኖሎጂ ባሉባቸው ሀገራት ላይ ከሰዎች ጋር ለመገናኘትም ይሞክራሉ። አሁን ታሪኩን የምናወራለት ልጅ እንዲህ መውጣት የለመደ ነው። አንድ ቦታ ላይ ተረጋግቼ መቀመጥ አልችልም ብሏል ራሱ። ታዲያ ከሄደበት ሀገር ሲመጣ ግዴታ ይሄ የሎክዳውን ህጉ ተግባራዊ ሆኖ ያገኝና ቤት ውስጥ መቀመጥ ይኖርበታል። የሚኖረው ብቻውን ነው። በጣም ይጨነቃል። ለማንበብ ሞክራለሁ፣ ፊልም ያለው ብዙ ነገር ሞከርኩኝ ግን ቀኑ አላልፍልህ አለኝ አለ እና አንድ ቀን መስኮት ከፍቼ ሳይ የዛኛው አፓርታማ ጣሪያ በኔ መስኮት ይዩ ነው አለ እና ዛ አፓርታማው ጣራ ላይ ይዛው አይኔን እዛ ላይ አድርጌ እየተመለከትኩ ያለ አንዲት ልጅ ትደንሳለች አለ። ኦኬ እቺ ልጅ ትደንሳለች። በጣም ገረመኝና እስክትዞር ጠብቄ እጄን አውለበለብኩላት አለ። ኦኬ እሷም እጇን አውለበለበችልኝ አለ። እኔ ለራሴም ለአይን ማረፊያ የሚሆን ነገር ፈልጌ በጣም ጭንቀት ውስጥ ነበርኩኝና ልጅቷን በዚህ አይነት ስሜት ውስጥ ሳያት በጣም ለየት ያለ ስሜት ነው የተሰማኝ። ቀረጽኳት አለ በቪዲዮ እየቀረጽኳት ስትጨርስ ሃይ አልኳት። እሷም መልስ ሰጠችኝ አለ። ሰላም አለችኝ። መጨረሻ ላይ ይሄንን ነገር ወደ ተሻለ ነገር መቀየር አለብኝ ብዬ አሰብኩና ወደ ቤቴ ተመልሼ ወደ ሩሜ ተመልሼ አንድ ፕላስተር፣ ስክሪፕቶ፣ ወረቀትና ድሮን በሪሞት የሚሰራ ድሮን አለኝ አለ። ይሄ ሰው አልባው አውሮፕላን አይነት ተንቀሳቃሹ ማለት ነው። ስለዚህ በወረቀትና ስክሪፕቶ ስልክ ቁጥሩን ይጽፍና በፕላስተሩ ዛ ድሮኑ ላይ ለጥፎ የሚቀጥለው አፓርታማ ላይ እሷ እንድታገኙ አድርጎ ያሳርፈዋል። ከድሮኑ ላይ በፕላስተር የለጠፈው ስልክ እንዳይነሳ እንዴት አርጎ እንዳደበነው ራሱ ገምታለሁ። ንፋስ እንዳይነሳበት እውነት ነው። በቪዲዮ ላይም ሲታይ በደንብ አድርጎ ነው የተጠቀመው። መጀመሪያ ስልክ ቁጥሩን ድምቅ አርጎ ጻፈ። ከዛ በኋላ በድሮኑ ላይ ደግሞ ስልክ ቁጥሩን በአግባቡ ለጥፎ እሷ ጋር መድረሱን አረጋግጦ ላከው ማለት ነው። ስልክ ቁጥሬን ተወስዳለች አትወስድም እንግዲህ ሌላ ጥያቄ ነው። ቀጥሎ ያው እንደተቀበለችው ማሳያ ስለሚሆን እሱን ይልክላታል። የሚገርመው ነገር እሷ ተቀብላ
እዛው ስልኩን ከዛ ላይ ተወስዷልሽ ማለት ነው ወረቀቱን አንስታ ተወስድና ቴክስት አድርግለታለች መልሳ ሃይ ብላ ቴክስት አድርግለታለች እሱም ሃይ ብሎ ይመልስላታል ራት ልጋብዝሾ ይላታል ኦኬ እንዴት ብላ ትጠይቀዋለች ቆይ በደም እንተዋወቅ ወደሚለው ሐሳብ ይመጡና ስልኳ አላት ቴክስት ይደራረጋሉ በፌስታይም በሌሎቹ መታየት ይጀምራሉ ማለት ነው እነዚህ ልጆች ከዛውላ በቃ በድጋሚ ራት እንብላ ብሎ ጥያቄውን ያቀርብላታል አሁንም እንዴት ነው ምን በላው ብላ ጥያቄ ታቀርብለታለች እሺ በሚሆነው መንገድ ብሎ ይነግራታል ፍቃደኝነቷን ስትነግረው ከዛ በፊት ለ16 ቀናት አድርጌ ማላቀውን ይላል ጺሙን ተስተላጨ ኦኬ ጥርሱን ፋቀ ምን አለ ሌሎችም ዲፕ ክሊኒንግ የሚባለው አይነት ማለት ነው እሱን ሁሉ አደረገ ያጋጆ ገባ አዎ ከዛ በኋላ ፑሽ አፕ ሁሉ ለመስራት ሞከረ ቪዲዮ ላይ ሶስተኛው ላይ ይወርቃል ልጅ ግን መሰለ ሁለት ፑሽ አፕ ሰራ ሶስተኛ ላይ ወደቀ ያቅመንትን አልደረሰ ሶስት ፑሽ አፕ ሰርቶ ወደቀ ያንን ካደረገ በኋላ እንግዲህ ተጣጥቦ ልብስ መረጣ ውስጥ ገባ ማለት ነው ኦኬ እንግዲህ መገናኘት አይችሉም መውጣት አይችልም ኦኬ ልብስ መረጣ ውስጥ ገባ በቃ ተስማሚ ነው ያለው ልብስ ለበሰ ከሷ ጓደኛ ጋር ከምትኖረውም ጋር እንግዲህ ለመገናኘት ሞክሯል ማለት ነው ይሄ ልጅ ስለዚህ በተመሳሳይ ቦታ ላይ እሷ የምትደንስበት ቦታ እሱም በመስኮቱ ባለው በረንዳ ላይ ሆኖ ማይክሮዌቭ ውስጥ የሞቀ ተመሳሳይ አይነት የምግብ አይነትና ወይን ጠረጴዛ ላይ ያደረገ እሷም በጓደኛው አማካኝነት ያ እራት ተዘጋጅቶ ልክ በዛ ሰዓት በቀጠሯቸው ሰዓት ስትገኝ እስከ ቴብሉ ራሱ ተዘጋጅቶ ቁጭ ብሏል ማለት ነው ኦኬ ማዶ ለማዶ ናቸው ካልጮሁ በስተቀር መሰማማት አይችሉም ስለዚህ ሰላም ከተባባሉ በኋላ በርቀት በስልካቸው አማካኝነት በቪዲዮ እየተያዩ ምግብ ለመመገብ ይዘጋጃሉ በጣም አምሮብሻል ዘንጠሽ ነው የመጣሽው አልኳት አለ ኦኬ በቪዲዮም ቢሆን እንግዲህ ያላትን ነገር ይመለከታል ማለት ነው እሷም ተመሳሳዩን እየተነጋገሩ አንድ አይነት የሆነ ኦርጋኒክ የሆነና በማይክሮዌቭ የበሰለ ምግብን እየበሉ ወይናቸውን እያጋጩ ሩቅ ለሩቅ ነው ማለት ነው ይሄንን የፍቅር ምሽት በጋራ አሳልፈዋል ታሪካቸው ከተሰማ በኋላ ይህ ጊዜ እስኪያልፍ ድረስ እየጠበቅኩ ነው ምክንያቱም በጣም በኃይለኛ ፍቅር ውስጥ ነኝ ብሎ ተናግሯል የሚገርመው ነገር ለራሱ የሚሆን ትልቅ የባሉን ላስቲክ አዘጋጅቶ ማለት ነው ኦኬ እዛ ውስጥ ሆኖ ያንን ያንከባለለ ከቤቷ እንድትወጣ አድርጎ ሄዶ አይቷታል ማለት ነው አስፋልት ተሻግሮ በአካል አልተነካኩም ነገር ግን ያንን ያንከባለለ ሄዶ እሷን አግኝቷታል እና ይሄ ግንኙነት ይቀጥላል ይሄ ግንኙነት ይቀጥላል ምክንያቱም ተጣጥመዋል ሲያወሩ እንግዲህ ፍላጎታቸው አንድ አይነት ነው ማለት ነው እሱም ተማርኳል እንግዲህ እሱም ያናግረው ሰው ሲፈልግ ነው ድንገት ስደንስ ያያት እሷን ማለት ነው እሱም እንግዲህ ሁለቱም ተግባብተዋል ማለት ነው ከዚህ በኋላ ይሄ ግንኙነት የሚቀጥል ይመስለኛል ይሄ የኳራንቲን ጊዜ በቤት ውስጥ መቆየበት ጊዜ ጥሩ እንዲሆን ጥሩ የፍቅር ስሜት እንዲሰማኝ አድርጋኛለች ኦኬ ስለዚህ ለኔ ትልቅ ነገር ነው ጧት ስነሳ ከሷ ጋር ደዋወላለሁ በቪዲዮ ኮል ተያያለው እዛ ሞታ ደግሞ እንተያያለን ማዶ ለማዶ ብሏልና ፍቅርም ፍለጋ ወይ ተራራው ተንዶ እኮ ነው አንቺ ወዲያ ማዶ ነው ወዲህ ማዶ አንገናኝም ወይ ኮሮና ተንዶ እውነት ነው ወሰይና ፍቅር እንግዲህ ጊዜና ሁኔታ የማይገደበው መሆኑን ነው የምናየው ድንገት ሲያይ እንግዲህ ምናልባት ሌላም በዛኛው ማዕዘን ባለው ደግሞ ሌላም ሰው ማይተው ሊሆን ይችላል ግን ደግሞ የፍቅር መፈጠሪያው ቦታ የፍቅር መፈጠሪያ ጊዜና ሁኔታው ምን እንደሆነ አይታወቅምና እቺ ልጅ ዳንሱን የምትደንሰው ደግሞ አሁን ላይ በሶሻል ሚዲያ ላይ የሌሎችን ዘፈን እያስመሰሉ ቪዲዮዎችን ይለቃሉና ለዛም ይሆን ቪዲዮ እየቀረጸች ነበር በዛ አጋጣሚ ጣራው ላይ ሆና የአፓርታማው ላይ ሆና እንቅስቃሴ እያደረገች ነበርና እንግዲህ ዳንሱ በራሱ አዲስ የፍቅር አጋር እንድታገኝ ምክንያት ሆኗታል እሷም ሲንግል ነበረች እሱም በተመሳሳይ እንግዲህ በኮሮና ቫይረስ በቤት ውስጥ ቁጭ ማለት ባለባቸው ጊዜ ተገናኝተዋል ማለት ነውና እናቷ አሁን ሲፈልጓት እቺ ልጅ የትሄደች እስቲ እዛ ጣራ ላይ ፈልጓት ማለታቸው አይቀርም እዛ ላይ ጣራ ላይ እሱ ደግሞ ልክ ጣራ ላይ እንደተሰቀለ እንደተዘለዘለ የቋንጣ ስጋ አንጋጥ ወደ ላይ ሲያይ ነው የሚለው ግን ምን ያህል እንደጸናበት እኮ ብታውቂው በፕላስቲክ ባሉን እየተሽከረከረ ራሱ ሸፍኖ ሄዶ አያት እሷ ፈቃደኛ ነበረች ለመታየት በባሉን ውስጥ ሆና አይቷት ታይተው ተጠጋግበዋል አሁን እቺ የኮሮና ጽልመት እቺ የኳራንቲን ሎክዳውን ሲከፈት ምን ሊያደርጋት እንደሚችል እያሰበን ያለው ባይዘው እኮ
ታስፈልገዋለች እንዳየር ታስፈልገዋለች እንደ ፀሐይ ብርሃን ታስፈልገዋለች እንደ ወፎች ዝማሬ ለምን መሰለሽ ብቻውን ነው ምንም የሚያደርግ ድሮን እስከ መላክ የደረሰው እኮ እንግዲህ አሸማቂ ተዋጊ አይደለም ግን ስልክ ቁጥር ለማድረስ ያለውን ፖሲቢሊቲ ያለውን አክሰስ ሁሉ ነው የተጠቀመው እና ጊዜውን በአግባቡ ትገልለታለች ወይን ይሰራል በኦቨን ውስጥ እንዳልሽው የቆስጣ ምናምን ምግብ ሰርቶ እዛም እንዲሰራ ያደርጋል ጊዜው በአግባቡ እያለፈ ነው at the same time ደግሞ የፍቅር አክርማንም እየቀጠፈ ለሁለት እየሰነጠቀ ነው እንደ ጣራውን ደግሞ እንደ ቋንጣ እንትን እያየ ነው በጣም ደስ ይላል የፍቅርን ፍለጋ ጣራን ስለማየት ነበረ እያነሳን አብረን ቆይታ ያደረግነው እንመለስና ደግሞ የአቤ ከቤ ማስታወሻ በቀጥታ ወደ እናንተ እናድርስ መሰል ሲሲማ እንኳን ለብርሃነ ትንሣኤ በዓል አደረሳችሁ ዛሬ ላይ ለበዓል እንደፈለጉ በገዝቶ ማረድ አይደለም ዶሮንም ለመግዛት አቅም እየተፈታተነ ያለበት ሰዓት ላይ ደርሰናል ለሁሉም ነገር ፈጣሪ ይመስገን ብቻ ነው ማለት ያለብን ዛሬ ላይ ወደ ኋላ 47 ዓመት ልወስዳችሁ ነው አለ አቤ ከቤ በመሴ ሪዞርት ማስታወሻው በግረክሶ ቆዳ ተወደደ ይላል አቤ ከቤ ካሁን በፊት 2 ብር ይሸጥ የነበረው የበግ ቆዳ ካለፈው የፋሲካ በዓል ጀምሮ እስከ 5 ብር መሸጡ ተገልጧል ከሰሞኑ የቆዳ ዋጋ ሰማይ ያወጣው በአዲስ አበባ ውስጥ ያሉት 4 የቆዳ ፋብሪካዎች መካከል በተፈጠረው ውድድር ምክንያት መሆኑን ከየመንደሩ ቆዳውን ገዝተው ለባለ ፋብሪካዎቹ የሚያቀርቡት መንደር አሳሾቹ ይናገራሉ ይላል አቤ ከቤ ወይዘሮ ታምራለች የተባሉ በሾላ አካባቢ የሚኖሩ ሴት ስለ ሰሞኑ የበግና የቆዳ ገበያ ሲናገሩ ባለፈው ሳምንት 2 ሰዎች በጎች እየነዱ ወደ ገበያ ሲሄዱ አግኝቼ ቀለል ያለ ጠቦት ምረጡልኝ አልኳቸው ይላል አቤ ከቤ አንደኛው ፈጠን ብሎ እነዚህ 2 በጎች ደክመውብኛልና በአነስተኛ ዋጋ አንድ ላይ ይግዟቸው አለኝ እኔም ተከራክሬ 2ቱን በጎች በ6 ብር ገዛዋቸው በሰልስቱ እያንዳንዱን ቆዳ በ4 ብር በመሸጥ ስጋውን በነፃ ሆኖ 2 ብር አትርፌያለሁ ሲሉ አስረድተውናል ሌላው አቶ ደምሴ ኃይለ ማርያም የሚባሉ የልደታ ቀበሌ ነዋሪ ደግሞ ስለዚህ ጉዳይ የበኩላቸው ሲናገሩ የበግ መርከስና የቆዳ መወደድ ሰምቼ አንድ አነስተኛ ጠቦት አየውና ጠየቅኩኝ 10 ብር አለኝ ተከራክሬ በ5 ብር ገዝቼ ለበዓል ካረድኩኝ በኋላ በማግስቱ ቆዳውን በ4 ብር ከ75 ሳንቲም ሸጥኩኝ መጀመሪያ ግን በዓልን በዶሮ ነበር ማሳለፍ ያሰብኩት የነበረው ብለዋል በዚሁ ከቀጠለ በሳምንት አንድ በግ ለመብላት ለራሴ ቃል ገብቻለሁ ብለዋል አዲስ ዘመን ጋዜጣ 1965 ከ47 ዓመት በፊት መሴ አሁን ላይ ቆዳ ምን ሆኖ ነው ዋጋው ያጣው ሰላምና ጤና ለዓለም ሕዝብ በሙሉ ይሁን እላለሁ አቤ ከቤ የመሴ ሪዞርት የዕለተ ረቡዕ የሚያዝያ 14 የሳምንቱ አካፋይ ማስታወሻ በጣም አስገራሚ ነው ወደ ኋላ አቤ ሄዶ ያስታወሰንና ወቅታዊም ነው በሰኞ ፕሮግራማችን እኮ አንስተናል ከጨጓራው ከፈርሱ ጋር ጠቅልሎ ጣለው አይፈልግም አለኝ የሚል ነገር አንስተ ነበርና ወቅታዊ ነው ከ47 ዓመት በፊት ደግሞ በምን ያህል መልኩ ይፈልግ እንደነበረ ማሳያ ነው ያውም ያኔ ቴክኖሎጂ ሳይስፋፋ ማለት ነው አሁን ላይ ቆዳን እንግዲህ በደንብ አድርጎ ፕሮሰስ አድርጎ በርግጥ እሴት ጨምሮ የመላኩ ነገር ላይ ገና ነን የሚልኩ ጥቂቶች አሉ ይሁንና ግን ጥሬውን ቆዳ ልከን እንደገና ደግሞ ፕሮሰስ ተደርጎ እነሱ እሴት ጨምረው ቀበቶ አድርገው ጫማ አድርገው ቦርሳ ጃኬት አድርገው ሲልኩልን ዋጋው በከፍተኛ መጠን ጨምሮ መንገዛዋለን እነሱም በተሻለ ሁኔታ ይጠቀሙበታልና ምክንያቱ ምንድነው ሲባል ብዙ ቆዳ ፋብሪካዎች አሉ የሚያነሷቸው ነገሮች አሉ ቆዳውን ፕሮሰስ ለማድረግ የሚያስፈልጉ ጥሬ ዕቃዎች እጥረት አለ ወደ ውጪ ለማላክ ሌሎችም የሚያነሱት ነገር አለና በሂደት ለምሳሌ ወደ ጣሊያን ነው አብዛኛው የሚላከው በቆዳ ደረጃ እና የሚገርምሽ አሁን ማን ነው ጣሊያን የትኛው ፋብሪካዎች ስራዎቹ ቀደም ብለን እንደዘገብ ነው በጣሊያን የሰው እንቅስቃሴ የለም አይደለም የፋብሪካዎች ስለዚህ ወደ ፋብሪካ በበርሜል እየተጫነ ታንድ ሆኖ ተለፍቶ ወይት ብሉ ደረጃ ላይ ይሄዳል ግን አሁን ማን ይቀበለናል እንደገና ስለዚህ ቆዳውን ደግሞ ወስደሽ ብታስከማችው ትርፍ የለውምና ቆዳዎች የባከኑን የፋሲካ ቆዳ ከጨጓራው ፈርስ ጋር አብሮ ሄዶ ወደ ቆሻሻ መጣሪያ እየተጣለ ነው ግን ከ47 ዓመት በፊት
የ5 ብር በግ ገዝተሽ 4 ብር ተሰባምስት ቆዳ ሪሊ የሚገርም ነው። አቤ ከቤን እናመሰግናለን። ሌሎች መልእክቶችም አሉ፣ ፈጠን ብለን እናቀርባለን። መሴ ምርጦች እንዴት ናችሁ? መሴ ብስራት እንደ እናት ጎመን ይጣፍጣል፣ ማጣፈጫው ደግሞ መሴ ሪዞርት ነው። ለረመዳን እንኳን አደረሰን። አብዱላህ ከጉራጌ ዞን ብሎናል። አብዱላህ ከጉራጌ ዞን ሁልጊዜ የምሰጠን ጠቃሚ አስተያየት ከልብ እናመሰግናለን። ረመዳን ከሪም ብለናል። መሴ ለዘካሪያስ ቤተሰቦች መጽናናትን እመኛለሁ። በዚህ ወቅት ይቅር የምንባባልበት እንጂ የምንጣላበት ወቅት መሆን የለበትም ያለን አወል ኪያ ከጎተራ ነው። በ0921 208037 በጣም ትክክል ነው። ዘካሪያስ ጽጋብ ህይወቱ አልፏል በባሉ ብለን አንስተን ወደ እናንተ አድርሰናል። መሴ የወጣቱ ህልፈት ያሳዝናል። ሰንዳፋ መብራት በተደጋጋሚ ይጠፋል ያለን ከድር ከሰንዳፋ ነው። በ0980 154651 የጽጋቡ አሟሟት የዘካሪያስ ጽጋቡ አሟሟት ያሳዝናል ብለናል። እያደረሳችሁን ያለው መረጃ ይህን የተመለከተ ነው። መሴ እንኳንም ፈጣሪ አንተን ሰጠን ረጅም ዕድሜ ለመሴ ብሎናል። እናመሰግናለን። 0920680402 ነው። እናመሰግናለን። መሴ ኤልሲሲማ እንዴት ናችሁ? ዘካሪያስና ቤተሰቦቹና የአካባቢውን ሰው የሚረዳ ወጣት ነበረ። ለቤተሰቦቹ መጽናናትን እመኛለሁ ያለን ሙላት ነው ከቡራዩ። ሙላት ከቡራዩ ዘውትር አስተያየት የሚሰጠን ነው። እናመሰግናለን። መሴ አንድ ዘመዳችን የቀዶ ጥገና ሕክምና ሊሰጠው ሆስፒታል ገብቶ ውስጡ ያለው አልኮል በመብዛቱ ከአንድ ወር በላይ ኦፕራሲዮኑ ሳይሰራ ቆይቷል ያለን ተስፋ ከገላን ኮንዶሚኒየም ነው። ይሄ አልኮል በውስጥሽ ሲኖር ለምሳሌ በደም ግፊት ኃይለኛ የደም ግፊት ላለበት ሰው ደሙ ካልወረደ በስተቀር የቀዶ ጥገና እንደማይሰጥ፣ ኃይለኛ የስኳር ህመምተኛም ከሆነ ስኳሩ ሳይወርድ ቀዶ ጥገና አይሰጥም፣ ሰውነት አይቀደድም፣ አካል አይተለተልም። እናም ይሄ ሰውዬ አልኮሉ አልወርዳለ አንድ ወር ምን ያህል ለማንኛውም ተስፋ ከገላን ኮንዶሚኒየም እናመሰግናለን። ሰዓቱ እየሄደ ነው። መሴ በትንሣኤ ዕለት ህይወቱን ያጣው ልጅ ጉዳይ ሀዘን ተሰምቶኛል ያለን ሄኖክ ከሱሉልታ ነው። በ0910152982 አዎ የብዙዎችን ልብ የሰበረ ጉዳይ ሆኗል። ወደ መጨረሻዎቹ እንተላለፍ። ሰላም ለምድራችን፣ ለመላው እስልምና እምነት ተከታዮች ረመዳን ከሪም በሉልኝ ያለን አብዲ ዘቢር ከስልጤ ሰፈር ነው። ሁልጊዜ ነው የምታደርሰን አስተያየት፣ ከልብ እናመሰግናለን። ረመዳን ከሪምም ብለናል። መሴ እያስተማረ የሚያዝናናው ብስራት ነው ያለን አሸናፊ ነው ከአውቶቡስ ተራ። የዘወትር ፕሮግራማችን ተከታታዮች ናቸው። እናመሰግናለን። መሴ ሪዞርት ይመቸኛል፣ ዝናብ ስለሆነ በቆሎ አማረኝ፣ ግን በመስኖ ቢሆን የደረሰ እሸት አይገኝም እንጂ ብሏል። መኮንን ነው ከላፍቶ። አለ እንደ እሸት መጥቷል፣ ይመጣል። መሴ እግር ኳስ ባይኖርም ድምጽ ይናፍቀኛል ብሏል። 0911883290 በእውነት እኔም ወደ እግር ኳሱ ተመልሼ የማዕዘን ምት እየተሰጠ ነው። አልቢትሮ ፊሽካቸውን ነፍተዋል። ማዕዘኑ ምቱ ተመታ፣ አንግሉን ገጭቶ ተመለሰ ምናምን በቀኝ መስመር ላይ ሾልኮ ገባ። እንዲህ አይነት ቃላቶች አሁን እኮ ግን ከኮሮና ጋር የተያያዙ ሳኒታይዘር፣ ዲስታንስ የመጠበቅ ነገር እነኝም አብረው ይገባሉ። በዚህ ከባድ ጊዜ የፍቅር ሙዚቃዎችን መስማት እንጂ በዘመነ ኮሮና ለፍቅር ተብሎ የሚከፈል ዋጋ ትርፉ ድካም ነው ብለውናል የሙልቀንና ፀሐይነሽ ከኳስ ሜዳ። እናመሰግናለን። መሴ ሪዞርት ይኑር። ዘካሪያስ የእውነት አሳዝኖኛል። ጓደኞቹና ቤተሰቦቹ ያሉበትን ሁኔታ ሳስብ ከፍቶኛል ያለን ዮሐንስ ነው ከሜክሲኮ። የወጣቱ አሟሟት ያሳዝናል ያለን ከቦሌ ቡልቡላ በ0923003310 ነው። እናጠናቅ። ይሄን ከጀመርነው አንጨርሰውም። ስለዚህ ሰዓቱ እየገፋ ያለበት ሰዓት ነው። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።